ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የምንመለከተው የስምንተኛ ክላስ አይሲቲ ዩኒት 3 ይሆናል ማለት ነው። በዚህ ቻፕተር ላይ ከበር የማደርግላችሁ ስለ ኮምፒውተር ሶፍትዌር ይሆናል ማለት ነው። በዚህ ዩኒት ላይ ደግሞ የምንመለከተው ወይም ተማሪዎች ማወቅ ያለባቸው ነገር ምንድነው? መጀመሪያ ላይ ስለ ኦፕሬቲንግ ሲስተም አንደርስታንድ ማድረግ አለባቸው፣ ዲፋይን ማድረግ አለባቸው። ስለ ዩቲሊቲ ሶፍትዌር፣ ስለ ድራይቨር ሶፍትዌር ምን ማለት ናቸው፣ እነማን ናቸው የሚሉትን ማወቅ ይኖርባቸዋል ማለት ነው። ሌላኛው ደግሞ ማይክሮሶፍት ወርድ ላይ እንዴት አድርገን ነው ክሬት ማድረግ የምንችለው ሴቭ ፎርማት ቴክስቶች ምናምን ሊሆን ይችላል አይደለም። ስለሱ እንዴት ማድረግ እንደምትችሉም የማሳያችሁ ነው ፕራክቲካሊ። ሌላኛው ደግሞ ዴሞንስትሬት ስኪል ኢን ክሬቲንግ ሴቪንግ ኤንድ ፎርማቲንግ ስፕሪድሺት ማለት ጀስት ከኤክሴል ጋር የተያያዘ ማለት ነው። እንዴት አድርጋችሁ ኤክሴል ፋይል ክሬት ታደርጋላችሁ፣ ሴቭ ፎርማት እንደምታደርጉ አሳያችኋለሁ። ሌላኛው በመጨረሻ የምንመለከተው ደግሞ ፓወርፖይንት ነው። ፓወርፖይንት እንዴት አድርገን ማዘጋጀት እንደምንችል አንድ ባንድ የማሳያችሁ ይሆናል ማለት ነው። ነገር ግን ይሄኛው ኮርስ ትንሽ ሰፋ ስለሚል እያንዳንዱን ከፋፍዬ የማሳያችሁ ነው። የመጀመሪያው ፓርቲ የምንመለከተው ከላይ ያለችን ወይንም ኦፕሬቲንግ ሲስተም፣ ዩቲሊቲ፣ ድራይቨር ሶፍትዌር የሚባሉትን በደንብ የምንመለከት ይሆናል ማለት ነው። መጀመሪያ ግን ስለ ርዕሱ ልንገራችሁ። ኮምፒውተር ሶፍትዌር ይለናል አይደለም። ሶፍትዌር ማለት ሴት ኦፍ ኢንስትራክሽን ነው። አንድ ፕሮግራም ላይ ኮምፒውተራችንን የሆነ ነገር እንዲሰራ የሚያዝ ኮምፒውተር ፓርት የሚለውን ነገር የሚያዝልን ምንድነው? ጀስት ሶፍትዌር ብለን እንጠራዋለን። እንደምታውቁት ኮምፒውተር ሁለት ፓርት ነው ያለው፣ ሶፍትዌር እና ሃርድዌር ፓርት ማለት ነው። ሃርድዌሩ በአይናችን በእጃችን የምንዳስሰው በአይናችን የምናየው ነው። ለምሳሌ ኮምፒውተር ኪቦርዳችን፣ ማውዛችን፣ ሞኒተራችን፣ ሲስተም ዩኒታችን እኛ በአጠቃላይ ምን ይባላሉ ማለት ነው? ሃርድዌር ይባላሉ። ወይም ኮምፒውተር ሃርድዌር ፓርት ናቸው። ሶፍትዌር ከሆነ ግን በአይናችን ልንዳስሰው ልናየው አንችልም። ነገር ግን ለምሳሌ እዚጋ እንደምትመለከቱ ማውዛችሁን ሌፍት ክሊክ ጫን ብላችሁ እዚጋ ይጽፋል አይደለም። ይህ እንዲጽፍ የሚያስችለው ወይም ሃርድዌሩ በስነስርዓቱ ኦፕሬት እንዲያደርግ ወይም ሃርድዌራችን እንዲሰራ የሚያግዝልን ማነው? ሶፍትዌራችን ነው አዘባክ ማለት ነው። በዚህ ርዕስ ላይ ወይም በዚህ ቻፕተር ላይ የምንመለከተው ምንድነው? እዚህ ዩኒት ዊል ለርን አባውት ኦፕሬቲንግ ሲስተም፣ ወርድ ፕሮሰሰር፣ ስፕሬድሺት ኤንድ ፓወርፖይንት ይለናል። ስለ ኦፕሬቲንግ ሲስተም በደንብ እንመለከታለን። ስለ ወርድ ፕሮሰሰር፣ ስፕሬድሺት፣ ፓወርፖይንት በደንብ የምንመለከት ይሆናል ከነ ኤግዛምፕሎቹም ጭምር ማለት ነው። በተጨማሪም ኦፕሬቲንግ ሲስተም ላይ ዩቲሊቲ ሶፍትዌር ብለን እንጠራቸው የተለያዩ ያሉ። ስለዚህ እኛንም በደንብ የምንመለከት ይሆናል። ድራይቨር ሶፍትዌርስ የምንለው ምንድነው፣ ለምንድን የምንጠቀምበት የሚለውን እንመለከታለን ማለት ነው። 3.1 ላይ ስንመጣ ኦፕሬቲንግ ሲስተም ነው። ምናልባት እናንተ ላብ ክላስ ዊንዶ ሲባል ሰምታችሁ ታውቃላችሁ። ዊንዶ 7፣ ዊንዶ 8፣ ዊንዶ 11፣ ዊንዶ 10 የተለያየ የዊንዶ ኦፕሬቲንግ ሲስተም ታይፖች አሉ። በየጊዜው የተሻሻሉ ማለት ነው እንጂ ተመሳሳይ ናቸው ሁሉም። አጠቃቀማቸው ምን ማለት እንችላለን። ሌሎችም አሉ በነገራችን ሊኒክስ፣ ኡቡንቱ ምናምን የሚባሉ ማለት ነው። ስለነሱ ነው የሚመራው ኦፕሬቲንግ ሲስተም ብለን የምንጠራው ማለት ነው። ኦፕሬቲንግ ሲስተም ወይንም ኦኤስ አብሪቬሽን ሲጻፍ ኦኤስ ነው። ኢዝ ሶፍትዌር ነው ዛት ኮሚኒኬት ዊዝ ሃርድዌር ኤንድ አለው አዘ ፕሮግራም ቱ ረን ይለናል። ይሄም ማለት ከኮምፒውተራችን ሃርድዌር ፓርቱ ጋር ምን ያደርጋል? ኮሚኒኬት ያደርጋል። በተጨማሪም ደግሞ ኮምፒውተራችን ላይ የሚጫኑ ሌሎች አፕሊኬሽኖች ለምሳሌ ማይክሮሶፍት ወርድ ሊሆን ይችላል። እነሱ በስነስርዓቱ ፈንክሽን እንዲያደርጉ እንዲሰሩ የሚያግዘን የሶፍትዌር አይነት ነው ኦፕሬቲንግ ሲስተም ብለን የምንጠራው ማለት ነው። ኦኤስ ወይም ኦፕሬቲንግ ሲስተም ኢዝ ሲስተም ሶፍትዌር ነው ዛት ማኔጅ ኮምፒውተር ሃርድዌር ኤንድ ሶፍትዌር ይለናል። እዚህ ጋር ግን ሲስተም ሶፍትዌር ሲል ምን መሰላችሁ? ሶፍትዌር በሁለት እንከፍላቸዋለን። አፕሊኬሽን ሶፍትዌር እና እንደዚሁም ደግሞ ሲስተም ሶፍትዌር ተብለው ማለት ነው። ይህም በደንብ አንደርስታንድ ማድረግ አለባችሁ። ሲስተም ሶፍትዌር ስር ውስጥ የሚካተቱት እና ኦፕሬቲንግ ሲስተም፣ ዩቲሊቲ ሶፍትዌሮች፣ ድራይቨር ሶፍትዌሮች እነኛ ኤግዛምፕል ኦፍ ሲስተም ሶፍትዌር ተብለው ይጠራሉ ማለት ነው። ወይም ኮምፒውተራችን ላይ ያሉት ሃርድዌር ፓርቶቹ እንዲሰራልን የሚያግዘን ነው። አፕሊኬሽን ሶፍትዌር ከሆነ ግን ዩዘሩ ፎር ስፔሲፊክ ታስክ ወይም የኮምፒውተር ተጠቃሚው ለስፔሲፊክ ታስክ ስራዎችን ለመስራት የሚጠቀምበት ነው። ለምሳሌ ብራውዘር የምንመለከታቸው ሶሻል ሚዲያዎች እነኛ አፕሊኬሽን ሶፍትዌር ይባላሉ። እንደዚሁም ደግሞ እነ ማይክሮሶፍት ወርድ፣ ኤክሴል እነኛ በአጠቃላይ ኤግዛምፕል ኦፍ አፕሊኬሽን ሶፍትዌር ተብለው ይጠራሉ። ስለዚህ ኦፕሬቲንግ ሲስተም የሚመደበው ምን ውስጥ ነው? ሲስተም ሶፍትዌር ውስጥ ነው ማለት ነው። የኮምፒውተራችንን ሶፍትዌሩንም እንደዚሁም ደግሞ የኮምፒውተራችን ሃርድዌር ፓርቱንም ማኔጅ የሚያደርግልን ነው ማለት ነው። ኢት ፐርፎርም ኦል ዘ ቤዚክ ታስክ ላይክ ፋይል ማኔጅመንት የፋይሎችን ማስተዳደር፣ ሚሞሪ ማኔጅመንት ኮምፒውተር ስቶሬጃችን ማለት ነው፣ ፕሮሰስ ማኔጅመንት ኮምፒውተራችን በስነስርዓቱ እንዲሰራ ፍጥነቱን ፔርፎርማንሱን ማኔጅ የሚያደርግልን ኦፕሬቲንግ ሲስተማችን ነው። ሃንድሊንግ ኢንፑት ኤንድ አውትፑት ወደ ኮምፒውተራችን ለምሳሌ ዳታ ስናስገባ ዳታችን ደግሞ ዲስፕሌይ ሲያደርግልን ያንንም ሃንድል ያደርግልናል። ኤንድ ኮንትሮሊንግ ፔሪፌራል ዲቫይስ ፔሪፌራል ዲቫይስ ማለት ኮምፒውተራችን ላይ የሚሰካኩ ዲቫይሶች ናቸው። ለምሳሌ የኮምፒውተራችን ላይ ኪቦርድ ሊሆን ይችላል፣ ማውዛችን ሊሆን ይችላል፣
ይችላል፣ ሲስተም ዩኒታችን፣ ሞኒተራችን ብቻ እነኛ የሚሳኩ ነገሮችን ማኔጅ የሚያደርግልን ዩኤስቢ ፍላሽ ኤክስተርናሊ ብንሰካ ለምሳሌ ዩኤስቢ ፍላሽ እሱን ራሱ ማኔጅ የሚያደርግልን ማነው? ኦፕሬቲንግ ሲስተማችን ነው ማለት ነው። ኢት ኦልሶ ፕሮቫይድ ኮመን ሰርቪስ ፎር ቦዝ ሃርድዌር ኤንድ ሶፍትዌር ለሁለቱም አገልግሎት ይሰጣል ወይም ሁለቱም ማኔጅ ያደርጋል ማለት ነው። ዘ አፕሊኬሽን ሪኳየር አን ኦፕሬቲንግ ሲስተም ቱ ቢ ፈንክሽናል ይለናል። አፕሊኬሽን ሶፍትዌር ብለን የምንጠራቸው በነገራችን ላይ ራሱ ኦፕሬቲንግ ሲስተም ይጠይቃሉ ለመስራት ማለት ነው። ለምሳሌ አፕሊኬሽን አንተ ዳውንሎድ ለማድረግ ስትሞክሩ ምናልባት ከኢንተርኔት ላይ ምናምን ቼክ አድርጋችሁት ከሆነ ዳውንሎድ ለማድረግ ስትሞክሩ ያስመርጣቸዋል። ለዊንዶ ኦፕሬቲንግ ሲስተም ነው፣ ሊነክስ ነው፣ ለኡቡንቱ ነው ብሎ ማለት ነው። ስለዚህ አንድ አፕሊኬሽን ሲሰራ ለማን ነው ለየትኛው ኦፕሬቲንግ ሲስተም ጋር ኮምፓቲብል እንዲሆን ተደርጎ ነው የሚሰራው እና ስለዚህ እያንዳንዱ አፕሊኬሽን ረን እንዲያደርግ ኮምፒውተራችን ላይ ኦፕሬቲንግ ሲስተም ይጠይቃል ማለት ነው። በነገራችን ላይ ኮምፒውተራችን ላይ ብቻ አይደለም ስልካችን ላይ ራሱ iOS እንዲሁም ደግሞ አንድሮይድ ላይ ማግኘት የምትችሏቸው አሉ ማለት ነው። አንድሮይድ ኦፕሬቲንግ ሲስተም ስንመጣ iOS ኦፕሬቲንግ ሲስተሞች ላይ ስትመጡ ለምሳሌ አንዳንድ ስልኮች አንድሮይድ ኦፕሬቲንግ ሲስተም ናቸው፣ ሌሎቹ ደግሞ አይፎን ላይ ምናምን ያሉት iOS ናቸው ማለት ነው። ኤግዛምፕል ኦፍ ኦፕሬቲንግ ሲስተም ሌሎቹ እነ ዊንዶ አሉ፣ ማክ ኦፕሬቲንግ ሲስተም፣ ኡቡንቱ፣ ዩኒክስ፣ ሊኒክስ አሉ። በተጨማሪም አንድሮይድ፣ iOS ሌሎች መጥቀስ ትችላላቸው። እነዚህ በአጠቃላይ አን ኤግዛምፕል ኦፍ ኦፕሬቲንግ ሲስተም ናቸው ማለት ነው። እነዚህ ግን ጀስት የጠቀስኩላቸው እነኚህ ውስጥ ነው የሚካተቱት ኮምፒውተራችን ላይ የሚሰሩ ናቸው። አንድሮይድ ግን ስልክ ላይ የሚሰሩ ሌላም አለ። ሌላኛው የምንመለከተው ዩቲሊቲ ሶፍትዌር ነው። ዩቲሊቲ ሶፍትዌር የሚካተተው ሲስተም ሶፍትዌር ውስጥ ነው። ከኦፕሬቲንግ ሲስተም በምን ይለያል የምትለኝ ከሆነ በደንብ አንደርስታንድ እናደርገዋለን ወይም ማስረዳችሁ ይሆናል ማለት ነው። ዩቲሊቲ ሶፍትዌር ላይ ስንመጣ ምን መሰላችሁ? ዋና ስራው ወይም ፐርፐዙ ኮምፒውተራችን ላይ የሚያጋጥመን የሶፍትዌር ወይም የሃርድዌር ፌሌሪቲን ማኔጅ የሚያደርግልን ወይም እሱን ሜንቴን የሚያደርግልን እንደዚህ አይነት ሶፍትዌሮች ዩቲሊቲ ሶፍትዌር ተብለው ይጠራሉ ማለት ነው። ወደ መጽሐፋችን ስንመጣ ዩቲሊቲ ሶፍትዌር ሲስተም ሶፍትዌር ነው ዩዝድ ቱ ሶልቭ ኤ ፓርቲኩላር ፕሮብሌም ኦፍ ኤ ዩዘር ኮምፒውተራችን ላይ የሚያጋጥመንን የሃርድዌር ወይም ሶፍትዌር ፌሌሪቲን ወይም ፕሮብሌም ችግርን ምን ለማድረግ ነው ሶልቭ ለማድረግ የምንጠቀምበት የሲስተም ሶፍትዌር አይነት ነው። ኢት ኢዝ ኢንክሉድድ ኢን ኦፕሬቲንግ ሲስተም አስ ዌል አስ ሰፓሬትሊ አቬሌብል አስ ኤ ፕሮዳክት ላይክ አንቲቫይረስ ይለናል ማለት ነው። አንዳንድ ጊዜ አብሮ ከኦፕሬቲንግ ሲስተማችን ጋር ሊጫን ይችላል። አንዳንድ ጊዜ ደግሞ ለብቻው ልናገኘው እንችላለን። ለምሳሌ አንቲቫይረስ ይለናል። ለምሳሌ ስማዳ የሚባል አንቲቫይረስ አለ አይደለም? እንደዚሁም ሌሎች አንቲቫይረሶች አሉ። እነኛ በአጠቃላይ የሚካተቱት ዩቲሊቲ ሶፍትዌሮች ውስጥ ነው ማለት ነው። አንቲቫይረስ ስንመጣ ምንድነው? ጀስት ኮምፒውተራችን ላይ የተለያዩ ቫይረሶች ማይሌየር ሶፍትዌሮች ኢንስታል እንዳይሆኑ ኮምፒውተራችን እንዳያበላሹብን ኮምፒውተራችን ውስጥ ያሉትን መረጃዎቻችንም እንዳያጠፉብን ለመከላከል የምንጠቀምበት ነው ማለት ነው። ዘ ፐርፐዝ ኦፍ ዩቲሊቲ ሶፍትዌር ኢዝ ቱ ማኔጅ ታስክ አሶሲኤትድ ዊዝ ዘ ኮንፊግሬሽን ፐርፎርማንስ ኤንድ ሜንቴናንስ ኦፍ ኮምፒውተር ሲስተም። ይህም በደንብ መረዳት አለባቸው። ዩቲሊቲ ሶፍትዌር ብለን የምንጠራው ዋና ዓላማ ወይም ስራው ፐርፐዙ ምንድን ነው? አንደኛ ኮምፒውተራችን ላይ ያለውን ኮንፊገር ስናደርግ የሆነ አፕሊኬሽን ስታርት ስናደርግ ምናምን ይችላል በስነስርዓቱ ኮንፊገር ለማድረግ እንደዚሁም ደግሞ ኮምፒውተራችን ፐርፎርማንሱ በስነስርዓቱ እንዲሰራል። ለምሳሌ የሆነ አንድ አፕሊኬሽን ከፍታችሁ የአፕሊኬሽኑ በየጊዜው ስታክ ማድረግ የለበትም። ስለዚህ ኮምፒውተራችን ፐርፎርማንስ እንደዚሁም ደግሞ ኮምፒውተራችን ሲስተም ሃርድዌር ሶፍትዌሩንም ሜንቴን የሚያደርግልን እሱ ማን ነው? ዩቲሊቲ ሶፍትዌር ነው። ወይም አሁን ለጠቀስኩላችሁ ነው የሚያገለግለን ዩቲሊቲ ሶፍትዌር ማለት ነው። ፎር ኤግዛምፕል ለምሳሌ ዩቲሊቲ ሶፍትዌር ሄልፕ ቱ ፐርፎርም ባክአፕ ማለት ጀስት አንዳንድ ፋይሎችን ለብቻው እንዳይጠፉብን ለማስቀመጥ የምንጠቀምበት አሉ። ሪስቶር ኤንድ አንቲቫይረስ። ሪስቶር ማለት ጀስት ኮምፒውተራችን ላይ የሆነ ፋይል ቢጠፋብን ያንን ፋይል እንደገና ሪስቶር ለመመለስ የምንጠቀምበት አለ። አንቲቫይረስ ኢንስታሌሽኖች እነ በአጠቃላይ ኤግዛምፕል ኦፍ ዩቲሊቲ ሶፍትዌሮች ናቸው ማለት ነው። ኦፕሬቲንግ ሲስተም ፕሮቫይድ ዲፈረንት ታይፕስ ኦፍ ዩቲሊቲ ሶፍትዌር ቱ ሪሶልቭ ኮመን ኢሹ ኦፍ ሶፍትዌር ኤንድ ሃርድዌር ይለናል ማለት ነው። ኦፕሬቲንግ ሲስተም የተለያዩ ኦፕሬቲንግ ሲስተሞች አሉ አይደለም? እነኛ የተለያየ የዩቲሊቲ ሶፍትዌር አይነቶችን ምን ያደርጋሉ? ያቀርባሉ ወይም አብረው አካተው ይዘው ይመጣሉ ማለት ነው። ቱ ሪሶልቭ ኮመን ኢሹ ኦፍ ሶፍትዌር ኤንድ ሃርድዌር ኮምፒውተራችን ላይ የሚያጋጥሙ የተለያዩ ሃርድዌር እና ሶፍትዌር ፌሊየሪቲዎችን ምን ለማድረግ ሶልቭ ለማድረግ። ሰም ኦፍ ዘ ዩቲሊቲ ሶፍትዌር አር ሲስተም ዩቲሊቲ አለ። ታይፕስ ኦፍ ዩቲሊቲ ሶፍትዌር በሶስት ነው የምንከፍላቸው። እሺ ከእነሱ መካከል ለሲስተም ዩቲሊቲ አለ፣ ስቶሬጅ ማኔጅመንት ዩቲሊቲ፣ ፋይል ማኔጅመንት ዩቲሊቲ ኤንድ ሚስለነስ ዩቲሊቲ ብለን የምንጠራቸው አሉ ማለት ነው። ስለዚህ እያንዳንዳቸው ደግሞ የራሳቸው የሆነ ኤግዛምፕል አላቸው።
አንድ ባንድ የምንመለከታቸው ይሆናል ማለት ነው። መጀመሪያ ላይ የምናገኘው ሲስተም ዩቲሊቲ ነው። በዚህ ስር ውስጥም ደግሞ የተለያዩ አይነት ሶፍትዌሮች አሉ ሲስተም ዩቲሊቲ ስር ውስጥ የሚካተቱ ማለት ነው። የመጀመሪያው ማነው? አንቲቫይረስ አለ፣ ከዛን ዳያግኖስቲክ ፕሮግራም አለ፣ ሌላኛው ደግሞ ኔትወርክ ዩቲሊቲ አለ ማለት ነው። ስለዚህ ሲስተም ዩቲሊቲ ውስጥ የሚካተቱ ሶፍትዌሮች የመጀመሪያው አንቲቫይረስ ጥቅሙ ምንድነው? ኮምፒውተራችን ደህንነቱን ለመጠበቅ ነው። ወደ ኮምፒውተራችን የተለያዩ ወይም አላስፈላጊ የሆኑ ማሊሺየስ ሶፍትዌሮች ኮምፒውተራችን ላይ ኢንስታል ሆነ ወይም ተጭነው ኮምፒውተራችን እንዳያበላሹብን፣ እንደዚሁም ደግሞ ኢንስታል ከተደረገ ደግሞ ራሱ እንዳይሰራጭ ወይም ኮምፒውተራችን ሙሉ ለሙሉ እንዳያበላሽብን ደህንነቱን ለመጠበቅ የምንጠቀምበት የሶፍትዌር አይነት ነው። ዳያግኖስቲክ ፕሮግራም ደግሞ ኮምፒውተራችን ላይ ሃርድዌር ወይም ሶፍትዌር ፌለሪቲ ቢያጋጥም ያንን ችግር የቱ ጋር እንደተፈጠረ ቸክ ለማድረግ የምንጠቀምበት ነው። ዳያግኖስቲክ ፕሮግራም ወይም ያን ችግሩን ለመፈለግ የምንጠቀምበት ወይም ያንን ችግር እንዲፈልግልን ችግሩ ምን እንደሆነ ዲሲፕሊን የሚያደርግልን ዳያግኖስቲክ ፕሮግራም ተብሎ ይጠራሉ ማለት ነው። ሌላኛው ደግሞ ኔትወርክ ዩቲሊቲ ብለን የምንጠራቸው አሉ። ጀስት ኮምፒውተራችን ከኔትወርክ ጋር ኮኔክት ሆኗል አልሆነም የሚለውን ነገር በስነስርዓቱ የምናውቅበት የሶፍትዌር አይነት ነው። ስለዚህ እነኚህ በአጠቃላይ ሲስተም ዩቲሊቲ ሶፍትዌር ውስጥ ይካተታሉ ማለት ነው። ሌላኛው ደግሞ ስቶሬጅ ማኔጅመንት ዩቲሊቲ አለው ማለት ነው። ስቶሬጅ ማኔጅመንት ዩቲሊቲ ሶፍትዌር ውስጥ ስንመጣ ደግሞ ስራቸው ምን መሰላችሁ? ከኮምፒውተር ስቶሬጅ ጋር የተያያዘ ነገር ነው። ለምሳሌ ኮምፒውተራችን የተለያየ ፋይል ስንጭን ያንን ፋይል ሳይዝን በአግባቡ እንዲጠቀም ወይም ኮምፒውተር ስቶሬጅን በአግባቡ እንዲጠቀም፣ አላስፈላጊ ካለ ደግሞ ሪሙቭ እንዲደረግ የምንጠቀምበት ነው። በሱ ውስጥ ያሉት ማናቸው? የመጀመሪያው ባክአፕ ሶፍትዌር ነው። በሆነ አጋጣሚ ኮምፒውተራችን ቢበላሽ ያን ኮምፒውተራችን ውስጥ ያሉ ፋይሎች እንዳናጣቸው ባክአፕ ለማድረግ ወይንም ለማስቀመጥ የምንጠቀምበት የሶፍትዌር አይነት ነው። ሌላኛው ደግሞ ዲስክ ፎርማተር ነው። ዲስክ ኮምፒውተራችን ላይ ያለው ሎካል ዲስካችን ፎርማት ለማድረግ የምንጠቀምበት ነው። ለምሳሌ ላሳያቸው። ይሄን ሌፍት ክሊክ ጫነው እና ሎካል ዲስክ ላይ እዚህ ጋር መጥቼ ራይት ክሊክ አድርግና ፎርማት የሚለው ሌፍት ክሊክ መጫን ማለት ነው። ስለዚህ ፎርማት እንዲያደርግልን የሚያስችለው ምንድነው ማለት ነው? ዲስክ ፎርማተር የሚባለው ሶፍትዌር ነው ማለት ነው። ሌላኛው ደግሞ ዲስክ ፓርሽን ነው። ዲስክ ፓርሽን ምን አለ መሰላችሁ? ኮምፒውተራችሁ ላይ ሎካል ስቶሬጃችሁ ምናልባት 1000 ጊጋባይት ወይም 1 ቴራባይት ከሆነ 500 ጊጋባይት 500 ጊጋባይት አድርጋችሁ ለቦታ መክፈል ትችላላችሁ። የፈለጋችሁም 3 ቦታ መካፈል ትችላላችሁ። ሎካል ዲስክ ሲዲኢ ማድረግ ትችላላችሁ። ስለዚህ ያን ፓርሽን ለማድረግ ለመካፈል የምንጠቀምበት የሶፍትዌር አይነት ነው ዲስክ ፓርሽን ብለን የምንጠራቸው ማለት። ስለዚህ እነዚህ ሶስቱ የሚመደቡት ማን ውስጥ ነው? ስቶሬጅ ማኔጅመንት ዩቲሊቲ ውስጥ ነው ማለት ነው። ሁሉም የዩቲሊቲ ሶፍትዌር አይነቶች ናቸው። ሌላኛው ደግሞ የፋይል ማኔጅመንት ዩቲሊቲ ነው። ጀስት ኮምፒውተራችን ላይ ያሉትን ፋይሎች ማኔጅ ከማድረግ ጋር ለምሳሌ ክሬት ለማድረግ፣ ድሌት ለማድረግ፣ ሳይዙን ለመቀነስ ሊሆን ይችላል፣ ታይፑን ኮንቨርት ለማድረግ ሊሆን ይችላል የምንጠቀምባቸው ሶፍትዌሮች አይነቶች እነዚህ በአጠቃላይ ፋይል ማኔጅመንት ዩቲሊቲ ተብለው ይጠራሉ ማለት ነው። የመጀመሪያው ዳታ ሪከቨሪ ነው። ለምሳሌ ኮምፒውተራችን ፋይል ሆነ ቢጠፋበት እሱ ይጠፋብን ለመመለስ ምናልባት ቴምፖራሪ ዲሌቲንግ ላይ ታችሁ እንደሆነ ለምሳሌ ችኛዋን ብደልታት በቴምፖራሪ ዲሌት ማለት ነው። ከዛ ስደልታት ወዴት ነው የሚሄደው? ወደ ሪሳይክል ቢን ነው የሚሄደው አይደለም። ሪሳይክል ቢን ውስጥ እገባና የደለትኳትን ፋይል መመለስ እችላለሁ። ይሄን ሌፍት ክሊክ ጫነው እና ከዛ ላይ ክሊክ ተጭናችሁ ሪስቶር የምትለዋን ብትጫኗት የተደለተች የነበረችው ወደዚህ የገባችሁ ቀጥታ ወደ ነበረችበት ቦታ ትመልሳለች። ስለዚህ እንድትመለስ ያደርግልን ወይም ያስቻላት ምን ሶፍትዌር ነው? ዳታ ሪከቨሪ ነው ማለት ነው። ሌላኛው ዳታ ኮምፕሬሽን ነው። ዳታ ኮምፕሬሽን ምን መሰላችሁ? ምናልባት ኮምፒውተራችሁ ላይ አንዳንድ የኮምፒውተር ፋይሎቻችሁ ሳይዛቸው በጣም ትላልቅ ሊሆን ይችላል። ለምሳሌ የሆነ ፋይል ወርዳችሁ 1 ጊጋባይት ቢሆን ወይም 500 ሜጋባይት ቢሆን ፋይሉ ወደ ዝቅተኛ መቀየር ትችላላችሁ ማለት ነው። ብዙም ያህል ሳይዝብን 1 ጊጋባይት የነበረውን 500 ሜጋባይት ማድረግ ትችላላችሁ። ወይም 500 ሜጋባይት የነበረውን 210 ሜጋባይት ማድረግ ትችላላችሁ ማለት ነው። ፋይሉ ቪዲዮ ፋይል ለምሳሌ ሳይቀየር ራሱ ሆኖ ነገር ግን ሳይዙን ብቻ ነው የምትቀንሱት። ሌላኛው ደግሞ ዳታ ኮንቨርሴሽን ነው። ዳታ ኮንቨርሴሽን ሲመጣ ለምሳሌ ፒዲኤፍ የነበረውን ወደ ወርድ የነበረውን ፋይል ወደ ፒዲኤፍ መቀየር ትችላላችሁ። በጣም ቀላል ነው። እኔም የሰራሁት ቪዲዮች ስራ መመልከት ትችላላችሁ በነገራችን ላይ። ሌላኛው አክቲቪቲ 3.1 ናት። እችኛውን ራሳችሁን መሞከር ትችላላችሁ። ምናልባት መስራት የምትፈልጉ ከሆነ እኔ ከዚህ በፊት የሰሩት ቪዲዮ ስላለ መመልከት ትችላላችሁ። እነኚህ በነገራችን እችኛዋ
አንቲቫይረስን ኢንስታል ማድረግ ዳውንሎድ አድርጋችሁ ማለት ነው ከኢንተርኔት ላይ ሲኦሲ ላይ ፈተና ትመጣለች እና የሰራኋት ቪዲዮ ስላለች እሷን መመልከት ትችላላችሁ። በጣም ቀላል ነው ተማሪዎች፣ ያን ያህል የሚከብድ ነገር አይደለም ማለት ነው። ሌላኛው ተማሪዎች የምንመለከተው ድራይቨር ሶፍትዌር ነው። ድራይቨር ሶፍትዌር በነገራችን ላይ የሚካተተው ሲስተም ሶፍትዌር ውስጥ ነው። ድራይቨር ሶፍትዌር is a type of software that control hardware device such as microprocessor, memory, hard drive, ፔሪፌራል ዲቫይስ ስንል ማውዝ፣ ኬቦርድ ሊሆን ይችላል። ስለዚህ እነኝን ኮንትሮል የሚያደርግልን የሲስተም ሶፍትዌር አይነት ነው። ድራይቨር ሶፍትዌር ስንል ኮምፒውተራችን ላይ የምንሰካካቸው ወይም ኮምፒውተራችን ላይ ያሉት ሃርድዌር ዲቫይሶች ማንኞቹም እንዲሰሩ በስነስርዓት ኦፕሬት እንዲያደርጉ የሚያስችላቸው የሶፍትዌር አይነት ነው ማለት ነው። ምንም የተለየ ነገር አይደለም። በነገራችን ላይ ለምሳሌ ምናልባት ማውዛችሁን ስትሰኩት የሆነ እዚች ጋር ኢንስታል እያደረገ ምናምን ጠብቃችሁ ይችላል። ለመጀመሪያ ጊዜ ከሆነ ወይም ፍላሽ ስትሰኩ ራሱ የሆነ እዚህ ጋር ያመጣላቸዋል ኢንስታል ምናምን እያደረገ። ፕሪንተርም ስትሰኩ ራሱ ያመጣላቸዋል። ያቺ ምንድነው ኮምፒውተራችሁ ላይ ያሉት ዲቫይሶች ከዛኛው ዲቫይስ ጋር ኮሚኒኬት እንዲያደርጉ የሚያግዘን የሶፍትዌር አይነት ነው። ይህ ድራይቨር ሶፍትዌር ብለን የምንጠራው ማለት ነው። The hardware device use driver software to send and receive information with other device ይለናል ማለት ነው። ሃርድዌር ዲቫይሶቻችን ምን ይጠቀማሉ? ድራይቨር ሶፍትዌር ይጠቀማሉ መረጃዎችን ለመላክ እና ለመቀበል ከማን ጋር? ከሌሎች ዲቫይሶች ጋር ኮኔክት የሚያደርጉበት ሰዓት ማለት ነው። The purpose of driver software is to allow the peripheral device to communicate with the operating system። በተጨማሪም ደግሞ እነዚህ peripheral device ብለን የምንጠራቸው ማውዛችን፣ ኬቦርዳችን፣ ሌሎች ሞኒተራችን ሊሆን ይችላል። ስንሰካቸው ከኮምፒውተራችን ኦፕሬቲንግ ሲስተም ጋር ኮሚኒኬት እንዲያደርጉም ራሱ የሚያስችላቸው ማለት ነው ድራይቨር ሶፍትዌራችን ነው ማለት ነው። ለማውዛችን ለራሱ የቻለ ምን አለው? ድራይቨር ሶፍትዌር አለ። ለምሳሌ ኢቭን ራሱ እዚህ ጋር ማይክ እቺን የምትመለከቷት ስፒከሩ አለች አይደለም? እቺ እንድሰራ የሚያስችላትም ራሱ ምን ነው? ድራይቨር ሶፍትዌራችን ነው ማለት ነው። For example, printer driver is used to connect the printer with the operating system. The modern computer is connected with peripheral device without physical connection using wireless and Bluetooth technology ይለናል ማለት ነው። ለምሳሌ እዚህ የተጠቀሰልን አለ ፕሪንተር ድራይቨር ስንመጣ used to connect printer with operating system። ፕሪንተሩን ከኮምፒውተራችን ኦፕሬቲንግ ሲስተሞች ጋር ወይም ከኮምፒውተራችን ኦፕሬቲንግ ሲስተም ጋር ኮሚኒኬት እንዲያደርግ የሚያስችለን የራሱ የሆነ ፕሪንተር ድራይቨር አለ ወይም ድራይቨር ሶፍትዌር አለው ማለት ነው። The modern computer is connected with peripheral device without physical connection ይላል። ይሄ ማለት አሁን ላይ የመጡ ያሉት የኮምፒውተር ዲቫይሶች ፊዚካሊ ኮኔክት ሊያደርጉ ይችላሉ ወይም ዋየርለስ ናቸው በብዛት። ዋየርለስ ማውዝ አለ፣ ዋየርለስ በስነ ስርዓቱ For example, printer driver is used to connect printer with the operating system ይለናል። እዚህ ጋር ተጠቀስኩላችሁ ኤግዛምፕል ለምሳሌ ኮምፒውተራችን ከፕሪንተር ጋር ኮኔክት ብናደርገው ሁለቱ ኮኔክት እንዲያደርጉ ወይም ሁለቱም መረጃ እንዲላላኩ የሚያስችለን የራሱ ፕሪንተር ድራይቨር ሶፍትዌር አለው ማለት ነው። The modern computer is connected with peripheral device without physical connection using wireless and Bluetooth technology ይለናል። ይሄ ማለት አሁን ላይ የመጣው ቴክኖሎጂ ምንድነው? ኮምፒውተራችን ላይ ያሉት ፔሪፌራል ዲቫይሶች አብዛኞቹ ማለት እንችላለን ለምሳሌ ኬቦርዳችን፣ ሲቀጥል ደግሞ ማውዛችን እነኚህ ዋየርለስ ኮኔክት ያደርጋሉ። ማን በመጠቀም በብሉቱዝ ወይም በዋይፋይ ቴክኖሎጂ ሊሆን ይችላል። ብቻ በተለያየ መንገድ ዋየርለስ ኮኔክት ማድረግ እንችላለን። ከዛም በኋላ መጠቀም ትችላላችሁ። ምንም እንኳን በዛም ራሱ ኮኔክት ቢያደርጉም ድራይቨር ሶፍትዌር ግዴታ ያስፈልገናል ማለት ነው። ሌላኛው የምንመለከተው አፕሊኬሽን ሶፍትዌር ነው። ሰውን ከላይ የተመለከትናቸው ሲስተም ሶፍትዌሮች ነበሩ ማለት ነው። አፕሊኬሽን ሶፍትዌር ስንመጣ ወይንም መጀመሪያ እንደነገርኳችሁ ምንድነው አንድ ዩዘር ወይም የኮምፒውተር ተጠቃሚ የሆነ ስፔሲፊክ ታስኮችን ለመስራት ሲፈልግ፣ ለምሳሌ ቁጥሮችን ለማባዛት ለማካፈል ሲፈልግ ካልኩሌተር ይጠቀማል አይደለም? ኮምፒውተራችን ላይም ካልኩሌተር ስላለ እዚህ ጋር ካልኩሌተር በየሰርች ባረግላችሁ ያመጣላችኋል። እቹት እንደምትመለከቷት ተማሪዎች ያው ቁጥሮችን ለማባዛት ለመደመር ሊሆን ይችላል፣ ጽሁፎችን ለመጻፍ ሊሆን ይችላል፣ ፎቶዎችን ኤዲት ለማድረግ ሊሆን ይችላል። እነኚህ በአጠቃላይ እነኚህ ለመስራት የሚያገለግሉ ሶፍትዌር አይነቶች አፕሊኬሽን ሶፍትዌር ተብለው ይጠራሉ ማለት ነው። ስለዚህ እነሱም በደንብ የምንመለከት ይሆናል። አፕሊኬሽን ሶፍትዌር ኢዝ ኮምፒውተር ፕሮግራም ዲዛይንድ ቱ ሄልፕ ዩዘር ቱ ፐርፎርም አን አክቲቪቲ ይላል ማለት ነው። ስለዚህ አፕሊኬሽን ሶፍትዌር ብለን የምንጠራው ኮምፒውተር ፕሮግራም ነው ወይም ሶፍትዌር ነው። ዲዛይን የተደረገው ለምንድን ነው? ዩዘሮች ወይም ኮምፒውተር ተጠቃሚዎቹ የሆነን ስራን ምን ለማድረግ ፐርፎርም ለማድረግ የሚጠቀሙበት ነው ማለት ነው። ኢት ኢዝ አን አፕሊኬሽን ዩዝድ ቱ ማኒፑሌት ቴክስቶችን ማኒፑሌት ለማድረግ ኤዲት፣ ፎርማት፣ ነምበሮችን፣ አውዲዮ፣ ግራፊክስ፣ ኮምባይኔሽን ኦፍ ዘ ኤለመንት አውዲዮ፣ ቪዲዮ በጣም ብዙ ነገሮችን ነው። ቪዲዮችን ለማጫወቻ ሊሆን ይችላል፣
ፊልም ለማየቻ፣ ፒክቸርን ፎቶን ለማየቻ የምንጠቀማት አፕሊኬሽኖች እነኚህ በአጠቃላይ አፕሊኬሽን ሶፍትዌር ተብለው ይጠራሉ። እዚጋ እንደምትመለከቱት ለምሳሌ ብራውዘሮች፣ ፎቶሾፕ፣ ማይክሮሶፍት ወርድ አለ፣ ሙዚክ ማጫወቻ አለ፣ ቪዲዮ መመልከቻ አለ፣ በጣም ብዙ ሶፍትዌሮች አሉ። አውቶካድ አለ። እነኚህ በአጠቃላይ አን ኤግዛምፕል ኦፍ አፕሊኬሽን ሶፍትዌሮች ናቸው ማለት ነው። አፕሊኬሽን ሶፍትዌር ሃዝ ስፔሲፊክ ፐርፐስ ዛት ኢዝ ዩዝድ ፎር ፓርቲኩላር ታስክ ሰች አስ ፎቶ ኤዲቲንግ፣ አኩሙሌቲንግ አፕሊኬሽን፣ ዌብ ብራውዘር፣ ሚዲያ ፕሌየር ኤንድ ፍላይት ሲሙሌተር ኤንድ ጌም ይለናል ማለት ነው። ስለዚህ እነኛ አፕሊኬሽን ሶፍትዌር ብለን የምንጠራቸው የሚሰሩልን ለስፔሲፊክ ታስክ ነው የሚለን። ለምሳሌ ፎቶን ኤዲት ለማድረግ ፎቶሾፕ እንጠቀማለን። አካውንቲንግ አፕሊኬሽኖችን በተጨማሪም አሉ። የተለያዩ አካውንቲንግ አፕሊኬሽኖች አሉ ለአካውንቲንግ ወይም ከቁጥር ጋር የተያያዘ ስራዎችን ለመስራት የምንጠቀምባቸው ማለት ነው። ዌብ ብራውዘር ለምሳሌ ብራውዘሮች አሉ አይደል፣ ጎግል ክሮም መጠቀም ትችላላችሁ እዚጋ እንደምትመለከቱት። ስለዚህ እነኚህ በአጠቃላይ ምንድናቸው ማለት ነው? አን ኤግዛምፕል ኦፍ አፕሊኬሽን ሶፍትዌር ናቸው። እዚጋ ምናልባት ፍላይት ሲሙሌተር ሲለ ምንድነው አቪዬሽን አካባቢ ብትመለከቱ ወይም ኤርፖርት አካባቢ ጀስት አይሮፕላን አብራሪዎች ወይም ካፕቴኖች ይለማመዳሉ። ሲለማመዱ ምንድነው ጀስት ልክ እንደሚያበሩ አውሮፕላን እንደሚያበሩ አስመስለው ኢንስትሩመንታል ሳሌዛሪች ላይ ገብተው ይጠቀማታል ማለት ነው። ያን እንዲሰራ የሚያስችለው ለምሳሌ አፕሊኬሽኑ ፍላይት ሲሙሌተር ብለን እንጠራዋለን። እንደዚህም ደግሞ ጌም ለመጫወቻ ራሱ የምንጠቀማቸው እነኛ አን ኤግዛምፕል ኦፍ አፕሊኬሽን ሶፍትዌሮች ተብለው ይጠራሉ ማለት ነው። የዛሬ ቪዲዮችን ይህን መስል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉት። እንደዚሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ተማሪዎች ቀጣይ ፓርቶችን ማለትም ፓርት 2፣ 3 እንደዚሁም ደግሞ 4ን የምትፈልጉ ከሆነ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እያንዳንዳቸውን ተመልከቷቸው ማለት ነው። እንደዚሁም ሪቪው ኤክሰርሳይዝ የሰሩት ስላለ እሱንም መመልከት ትችላላችሁ ማለት ነው። ለዛሬ ይብቃን። ቀጣይ ፓርት እዚህ ጋር እንገናኝ ማለት ነው። ጉድባይ